መነሻዬ አብይ የመንግስቱ መሪ ሆኖ እስከሚቆይበት ጊዜ ድረስ ሀገራችን ከድጡ ወደ ማጡ ትሄዳለች ነው መነሻዬ። ዶክተር ያላልኩበት ምክንያት ትምህርቱ ላይ ጥያቄ ስላለብኝ ነው። ይሄ ማይክሮሊንክ ሊድ ስታር in connection to so and so አይገባኝም። እኔ አስተማሪ ነኝ በሙያ እና ትንሽ በትክክል ገልጸዋል ብዬ የማስበው ኮሎኔል አብይ ብዬ ብጠራ ነው። በተግባር አሳይቷልና በህዝብ ተወካዮች ፊት ዝቶ ገለዋል። በግልጽ ሲዳማን በወከሉት ተወካዮች ሌሎች ወገኖቻችንን ኢትዮጵያውያንን በወከሉ ተወካዮች ፊት ዝቶ ገሎ ችግኝ ይዞ በአስመራ መንገድ ላይ ፎቶ ተነስቶ አሳይቶናል። ሬሳ ያየን that is the fact። እኔ እንደ አሰምቶት እንዲ ጥጋ ጥግ ይዤ የሚሄድ ሰው አይደለሁም። እድሜ እንኳን ብዙ አልሄደም፣ 37 ነው። በዚህ በ37ቱ ብዙ ነውር አለ እያየው ያደግኩት። እሱን ካልኩ በኋላ በኃይል እንድነሳ አይደለም የሚፈልገው፣ ችግር እንድደርስበት አይደለም የሚፈልገው። በሰብአዊነት ምንም ጥላቻ የለብኝም። ግን በምርጫ ግልጽ በሆነ ምርጫ አብይ ስራ መቀየር አለበት። ሀገር ማስተዳደር አልቻለም። ይችላልው ካለ ችሎታ ካለው ይችላልው ካለና ችሎታ ካለው አልፈለገም ማለት ነው። ማፍረስ ነው የፈለገው ማለት ነው። ወደሚፈልገው ነው መውሰድ የፈለገው ማለት ነው። ወይ አልቻለም። ይችላልው ካለ ደግሞ እሱ ወደሚፈልገው ነው እየወሰደ ያለው። እሱ የሱ መንገድ አገርን ያፈርሳል። እሱን ካልኩ በኋላ ፌደራሊዝም ወደ 1968 69 ተመልሰናል። በሩጫ ቢዚ በመሆን እያምታታ እየሸወደ ወስዶናል። ማርታ ብየዋለሁ። ማርያም አልሆነም። ማርያም ቢሆን ኖሮ ህዝቡን ያዳምጥ ይሰማ ነበር። ማርታ ሆነና በዛ ሸወደና እንደ ወንዝ እንደ ወራጅ ውሃ እያሳሳቀ አስምጦናል። ተመልሰናል ወደ 1968 69 ተመልሰናል ማለት እነዚህ አሃዳቢያን የማላቸው ትሬስፓሲንግ ናሽናሊስትስ የሚላቸው ጥቂት ቡድን ሙሉ አማራ እንኳን አይደለም፣ ጥቂት ለአማራውም በሽታ የሆኑ ሰዎች፣ ለኛ ብቻ አይደለም በሽታ የሆኑ ሰዎች እነሱ ከኛ ከድጡ ወደ ማጡ ከገባነው በላይ እነሱ ከድጥ ወደ መቀመቅ ወርደዋል። እነሱ መፍትሄ አያመጣም። የአብይ መንገድ የኢዜማ መንገድ መፍትሄ አያመጣም። ከተፈጥሮ ጋራ ታግለን ውጤት እናመጣም ነው ባጭሩ። እኔ ሲዳማ ነኝ። በሲዳማነቴ ማልሸማቅ